ቴሌግራም ስትከፍቱ እምቢ ለሚላችሁ ሰዎች የዛሬ ቪዲዮ ለእናንተ ነው ማለት ነው። ቴሌግራምን እንግዲህ እኔ በምከፍተው መልኩ በትክክል መክፈት ትችላላችሁ ማለት ነው። እስከዛሬ በጣም ብዙ ቪዲዮዎችን አይታችሁም መክፈት ለተቸገራችሁ ሰዎች ይህ ቪዲዮ በእርግጠኛ ነው ይጠቅማችኋል። አሁን ይህን ቪዲዮ በምትመለከቱበት ጊዜ ይህን ቻናል ሰብስክራይብ ካላደረጋችሁ የግድ ሰብስክራይብ ማድረግ አለባችሁ። ምክንያቱም ቀጣይ የምለቀው ለእናንተ እጅግ ጠቃሚና አስፈላጊ ቪዲዮ ሲለቀቅ አይደርሳችሁም ሰብስክራይብ ካላደረጋችሁ። ስለዚህ ሰብስክራይብ አድርጋችሁ የደወል ምልክቱን ኦን ላይ በማድረግ እኔ ሁሌ የምለቀው ቪዲዮ ለእናንተ እንዲደርሳችሁ ማድረግ ትችላላችሁ። እንዲሁም ቪዲዮ ላይክ ማድረጋችሁ ግዴታ ነው። ላይክ በማድረግ እንጀምራለን። ስለዚህ አሁን ወደ ቴሌግራም ሂደን ነው ማለት ነው። እንግዲህ ቴሌግራም አልክም የሚልበት ዋነኛው ምክንያቱ ወደ ኢትዮጵያ ኮድ የማይልክበት ምክንያት ኢትዮ ቴሌኮም ለኤስኤምኤስ ኮድ የሚቀበለው ፊ ወይም ክፍያ በጣም ከፍ ያለ በመሆኑ በዚህ ምክንያት ቴሌግራም ለመላክ ፍቃደኛ አይደለም ማለት ነው። አሁን ላይ ግን ቴሌግራም እንዲሁ እየላከ ነው ለአንዳንድ ሰዎች። ስለዚህ በቀጥታም መሞከር ትችላላችሁ ማለት ነው። እንግዲህ እኔ ዛሬ የማሳያችሁ ወደ ቴሌግራም አፕሊኬሽናችሁ ትሄዳላችሁ በሌላ ሰው ስልክ። አሁን በእናንተ ስልክ ምንም አይነት ቴሌግራም ከሌለ ሌላ ቴሌግራም የሚጠቀም ሰው ወዳለበት ስልክ ወይም ወደ ቴሌግራም ትገባላችሁ። ወደ ቴሌግራም ከዛም ከታች ፕሮፍ ሴቲንግ ምልክት አለች። ሴቲንጓን ትነኩና አካውንት የምትላለች አካውንትና እንዴት ትነካላችሁ። ዝቅ ስትሉ አድ አካውንት የምትላለች አድ አካውንትን ትነካላችሁ። ቀጥታም መሞከር ትችላላችሁ። ግን በዚህ መልኩ ይሰራል። ስለዚህ በሌላ ሰው ስልክ ላይ ማለት ነው። አንዴ በዛ ሰው ሎጊን ካደረጋችሁ በኋላ ኮዱ በቴሌግራም ስለሚላክ በዛኛው በኩል በእናንተ ስልክ ብትገቡም ይልክላችኋል ማለት። ስለዚህ እዚህ ጋር 251 ብለን 9 ብለን ስልክ ቁጥራችን እናስገባለታለን ማለት ነው። ስልክ ቁጥራችን እንደዚህ ካስገባን በኋላ ኔክስት እንለዋለን። ከዛ የስ እንለዋለን ማለት ነው። እዚህ ላይ እንግዲህ ኢሜይል እንድናስገባ እኔ ለመሞከር ስለመሞከርኩት ነው። ኢሜይል አስገቡ ይላችኋል። ኢሜይላችሁን ታስገቡለታላችሁ። ከዛም በኢሜይል ኮድ ይላካል ማለት ነው። ቀጥታ የኢሜይሉን ኮድ እናስገባለታለን ማለት ነው። አንዴ እዚህ ጋር ገብተን ኢሜይላችን ቼክ እናደርጋለን። 22701 ኦኬ 22701 ይህንን ራይት አድርጎታል። ስለዚህ እንድከፍት በቀጥታ ፈቅዶልኛል ማለት ነው። እዚህ ላይ እንግዲህ ከዚህ በፊት አልተከፈተበትም ማለት ነው ይሄ ስልክ። ስለዚህ ስልክ ስማችን እንድናስገባ ያደርጋል ማለት ነው። እዚህ ላይ ስም አስገብቼ ኔክስት ለዋለው በመቀጠልም ፕሮፋይል ይከፈትልኛል ማለት ነው። ነገር ግን እናንተ በዚህ መንገድ ሞክራችሁ የድሮም አካውንት ቢሆን በዚህ መልኩ ትመልሱታላችሁ። እምቢ ካላችሁ ግን ውስጥ ላይ ከዚህ በፊት የሰራሁት አለ ማለት ነው። ቪዲዮ ከታች ገብታችሁ ማየት ትችላላችሁ፣ ወይም እዚህ ቪዲዮ መጨረሻ ላይ ማስቀምጥላችኋለሁ ማለት ነው። በጣም በእርግጠኛነት ይጠቅማችኋል። ቴሌግራም ኮድ እምቢ ላላችሁ ሰዎች እንዴት ሌላ ነገር ተጠቅማችሁ በሌላ መንገድ መክፈት እንደምትችሉ ትክክለኛ ቪዲዮ አስቀምጬላችኋለሁ። ይህም አዲስ መንገድ ነው። በዚህ መልኩ መክፈት ትችላላችሁ። በዚህም እምቢ ካላችሁ ደግሞ ውስጥ ላይ እንደነገርኳችሁ መክፈት ትችላላችሁ። ለዛሬ ያመጣሁላችሁ ቪዲዮ ይህ ነው። እንደሚጠቅማችሁ እርግጠኛ ነኝ። ሰብስክራይብ ላይክ ማድረጋችሁን እንዳትረሱ።